እንኳን ወደ ክሮኒክል ቲዩብ የዜና ጊዜ በደህና መጡ። ከኢትዮጵያና ከዓለም አቀፍ ሁኔታዎች የተመረጡ ዜናዎችን በታማኝነት ለእናንተ እናቀርባለን። ከኛው ጋር ይቆዩ። በመጀመሪያም አርዕስተ ዜናዎቹን በመናገር እንጀምራለን። ፌዴራል ፖሊስ በጾታዊ ትንኮሳ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ መልቀቁን አስታወቀ። በሰፊው የምናየው ጉዳይ ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት ትላንት ሌሊት ግብጽ መሄዳቸውን የሀገሪቱ የማስታወቂያ ሚኒስተር አስታወቁ። የታንዛኒያን ምርጫ ተከትሎ በተነሳው ተቃውሞ ምክንያት የሰዓት እላፊ ታወጀ። ስለዚህ በሰፊው የምንላችሁ ይኖራል። በዝርዝር ወደምናየው ጉዳይ እንግባ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት ትላንት ሌሊት ግብጽ መሄዳቸውን የሀገሪቱ የማስታወቂያ ሚኒስተር አስታወቁ። ኢሳያስን ኑ ብለው ግብዣ ያደረጉላቸው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ናቸው። በ5 ቀን ቆይታቸው በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይመክራሉ ተብሏል። የኤርትራው ፕሬዝዳንት ከዚህ ቀደም ከወራቶች በፊት ወደ ካይሮ ተጉዘው እንደነበርም ይታወቃል። ግብጽም ከፕሬዝዳንት አልሲሲ ውጪ የተለያዩ ባለስልጣናትን ወደ ኤርትራ ስታመላለስ ስምምነት ስትፈራረም ከርማለች። ሶማሊያና ኢትዮጵያ በአንድ ወቅት አለመግባባት ውስጥ ገብተው በነበረበት ወቅት የግብጽ ሰዎች ሶማሊያ ሲመላለሱ፣ የሶማሊያዎቹም ግብጽ ሲመላለሱ ከኤርትራ ጋር ሆነው ስምምነት ተፈራረምን ሲሉ ነበረ። ግብጽ ኢትዮጵያን የሚቃረንና ያዳክማታል የምትለውን ኃይል እንዲሁም አጀንዳ ታገኝ እንጂ እሱን ከመጠቀም ወደ ኋላ እንደማትል በተደጋጋሚ አሳይታለች። የኢትዮጵያ ጎረቤቶች ከኢትዮጵያ ጋር ማንኛውም አይነት አለመግባባት ይፍጠሩ እንጂ መሪዎቹን ኑ አይዟችሁ እኔ አለው እያለች እንደምትጋብዝ እና የሷን ልዑክ ወደ ሀገሪቱ እንደምታመላልስ የቅርብ ጊዜ ትውስታችን ነው። በታንዛኒያ ዋና ከተማ ዳሬ ሰላም በፖሊስና በሰላማዊ ሰልፈኞች መካከል የተነሳውን ግጭት ተከትሎ የሰዓት እላፊ ገደብ ታወጀ። ረቡዕ የተካሄደውን ምርጫ ተከትሎ በተነሳው ግጭት ምክንያት ተጎድተው ሆስፒታል የገቡ ሰዎች ቁጥር እየጨመረ መሆኑ ተገልጿል። ተቃዋሚዎቹ ነፃ የፖለቲካ እንቅስቃሴ ማድረግ እንዲቻል ሲጠይቁ ቆይተዋል። ተቃውሞ ዛሬ ሐሙስም በመቀጠሉ ምክንያት መንግስት ሰራተኞች ከቤታቸው ሆነው ስራቸውን እንዲያከናውኑ አዟል። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሐዱሽ ገብረስላሴ ጥቅምት 19 2018 ዓ.ም ማለዳ ላይ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ዴላን አብዲ ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት ክስ አለመኖሩን ገልጸዋል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቃል፣ ለቀነዋል ብለዋል። የዛሬ ዜናዎቻችንን እዚህ ጋር እናብቃ። በቀጣይ እስክንገናኝ ብሩህ ጊዜ ተመኘውላችሁ።